የዛሬው የኹጥባችን ርዕስ ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ። ምድራችን ላይ በምንኖርበት ሰዓት እዚች ጊዜያዊ በሆነችው ዱንያ ውስጥ የምንኖራትን የምናሳልፋትን ዕድሜያችንን በደስታ እንድናሳልፍ በተረጋጋ መልኩ ሕይወታችንን እንድንገፋ የአላሁ ሱብሓነሁ ወተዓላ ፍራቻ ያስፈልገናል ብለን ከያዝነው ነገር በላይ ያስፈልገናልና ከገባንበት ጭንቅ ከገባንበት መከራ በሽታ በሉት ኑሮ ውድነት በሉት የምድር መንቀጥቀጥ በሉት አውሎ ንፋስ በሉት እሳተ ገሞራ በሉት ከየትኛውም የዱንያ ችግር ጭንቅ መውጫው መዳኛው የአላሁ ሱብሓነሁ ወተዓላ ፍራቻ ብቻና ብቻ ነውና እናንተ ያመናችሁ ሰዎች ሆይ አላሁ ሱብሓነሁ ወተዓላ ትክክለኛ የሆነን ፍራቻ አላሁ ሱብሓነሁ ወተዓላ ፍሩት። ለአላህ ያለን ፍራቻ ደግሞ የሚገለጸው በምላስ አይደለም። አላህን ፍሩ የሚሉ ዳዒዎች ቁጥር ስፍር የላቸውም። በተግባር በተጨባጭ አላህን የሚፈሩ ሰዎች ግን ጥቂቶች ናቸው። እኔ አላህን እፈራለሁ የሚሉ አድማጮች የሚሉ ማህበረሰቦችም ቁጥር ስፍር የላቸውም። አላህን የሚፈሩ ሰዎች ግን ጥቂቶች ናቸው። አላሁ ሱብሓነሁ ወተዓላ እኔንም እናንተንም ከነዚያ ከጥቂቶቹ አላህን ከሚፈሩ ሰዎች አላሁ ሱብሓነሁ ወተዓላ ያድርገን። አላህን በፈራነው ቁጥር አላህን በታዘዝነው ቁጥር ወደ አላህ በቀረብን ቁጥር የአላህ እርዳታ የአላህ እገዛ ለኛ ይቀርበናል። አላህን በታዘዝነው ቁጥር ወደ እርሱ በቀረብነው ልክ የአላህ እርዳታ የአላህ እገዛ የአላህ ነስር ከኛ ጋር ነው። አላህ ይለናል ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይህም በረካትን ሚነ ሰማኢ ወልአርድ። ወለው አነ አህለል ቁራ የአንድ ሀገር ህዝቦች ይላል አላህ የአንድ ሀገር ሰዎች ተነስቶ አመኑ ወለው አነ አህለል ቁራ አመኑ በሌላ ነገር ማመን ትቶ በአንድ አላህ ብቻ ቢያምኑ ወተቀው ከዛም ደግሞ ተነስቶ አላህ ሱብሓነሁ ወተዓላ ቢፈሩት አላህን ቢጠነቀቁት አላህ ስሩ ያላቸውን ነገር ቢሰሩ አላህ ተግብሩ ያላቸውን ነገር ቢተገብሩ ከነፍስያቸው ጋር ቢገጥምም ባይገጥምም ነፍስያ ደስ ቢላትም ባይላትም ጎረቤት ደስ ቢለው ባይሉም ጓደኛ ቢደሰትበትም ባይደሰትበትም ተነስተው በአላህ አምነው አላህን ቢፈሩ ይለናል አላህ ለፈተሕና ዐለይህም በረካትን ሚነ ሰማኢ ወልአርድ የሰማይና የምድርን በረካ እከፍትላቸዋለሁ ይለናል አላህ። አያችሁ በረካ ያለው ምን ውስጥ ነው? ገንዘብን በሐራም በማካበት ውስጥ አይደለም። የአላህን ትእዛዝ በመጣስ ውስጥ የትኛውም ርዝቅ አይገኝም። የአላህን ትእዛዝ በጣስን ቁጥር የአላህን ድንበር በተዳፈርን ልክ የአላሁ ሱብሓነሁ ወተዓላ ቅጣት እኛ ላይ እየጨመረ እየበረታ ይሄዳል። ስለዚህ አላሁ ሱብሓነሁ ወተዓላ እንፍራው፣ አላሁ ሱብሓነሁ ወተዓላ እንጠንቀቀው። እየደረሱብን ያሉ ነገራቶች በአጠቃላይ በሰራነው ወንጀል ምክንያት ነው። በመላሳችን ጣጣ በእጃችን ጣጣ በወንጀላችን ምክንያት ነው እሳተ ገሞራው እየተነሳ ያለው፣ ኑሮ ውድነቱ እየናረ ያለው፣ ምድር እየተንቀጠቀጠች ያለችው፣ አውሎ ንፋሱ እየነፈሰ ያለው ከአንደበታችን በሚወጣው ንግግር ሊሆን ይችላል። ከምንሰራው ስራ ሊሆን ይችላል። ከምንተገብረው ተግባር ሊሆን ይችላል። እኛ እርስ በርስ በምንጨካከንበት ሰዓት
እኛ እርስ በርስ ራህመት የሚባል ነገር እዝነት የሚባል ነገር ከመሃላችን ሲጠፋ አላህ ሱብሓነሁ ወተዓላ እያዘነልን አይደለም። ስለዚህ ወደ አላህ እንመለስ። አላህ ሱብሓነሁ ወተዓላ ምድራችን ላይ የተከናወኑ ያሉ ነገራቶች በአጠቃላይ ሙሲባዎች፣ አደጋዎች፣ ችግሮች እጃችን ባመጣችው ጣጣ እንደሆነ ሲነግረን እንዲህ ይለናል፣ ወማ አሳበኩም ሚን ሙሲበትን ፈቢማ ከሰበት አይዲኩም ወያዕፉ አን ከሲር ይለናል አላህ። ወማ አሳበኩም ሚን ሙሲበትን ምድር ላይ ያጋጠማችሁ የትኛውም ሙሲባ ይላል አላህ። ምድር ላይ የደረሰባችሁ የትኛውም ችግር ይላል አላህ በጤናችሁ ላይ ሊሆን ይችላል፣ በንብረታችሁ ላይ ሊሆን ይችላል፣ በሀገራችሁ ላይ ሊሆን ይችላል፣ በቤተሰባችሁ ላይ ሊሆን ይችላል። የተለያዩ ችግሮች፣ የተለያዩ አደጋዎች እየተፈራረቀባችሁ ሊሆን ይችላል። ኧረ ቆም ብላችሁ አስቡ ይላል አላህ። ወማ አሳበኩም ሚን ሙሲበትን የትኛውም ያጋጠማችሁ ሙሲባ፣ የትኛውም ያጋጠማችሁ አደጋ ፈቢማ ከሰበት አይዲኩም እጃችሁ በሰራችሁ ወንጀል ምክንያት ነው ይለናል አላህ። እናንተ ያለምንም ወንጀል እናንተ አላህን በአላህ አምናችሁ አላህን ፈርታችሁ አላህን ታዛዦች ሁናችሁ አላህ ሱብሓነሁ ወተዓላ በፍጹም እናንተን አይቀጣችሁም። ማ የፈዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም። አይደለም የዱንያን ቅጣት ይለናል አላህ። ነገ የውመል ቂያማ አላህ ሱብሓነሁ ወተዓላ እኔ እናንተን በመቅጣታችሁ እኔ እናንተን የእሳት በማድረግ ምንም ማገኘው ነገር የለም ይላል አላህ። እናንተ በእኔ ባካመናችሁ፣ እናንተ ተውሒድን ከያዛችሁ፣ አቂዳችሁን ካስተካከላችሁ፣ ወሸከርቱም አላህ ሱብሓነሁ ወተዓላ ብታመሰግኑት፣ አላህ ሱብሓነሁ ወተዓላ ብሸክሩ አላህ ጀነትን ያስገባችኋል እንጂ አላህ የጀነት ሰዎች የጀነት ባልደረባ ያረጋችኋል እንጂ በፍጹም እኔ እናንተን ለእሳት አልፈጠርኳችሁም። እኔ እናንተን አማኞች መሆናችሁ አመስጋኞች መሆናችሁ ጀነትን አዘጋጅቼላችኋለሁ እያለን ነው አላሁ ሱብሓነሁ ወተዓላ ኡመተል ኢስላም። ስለዚህ ቆም ብለን ራሳችንን መገምገም ራሳችንን መፈተሽ ከኛ ይጠበቃል። አላህ እያደረሰብን ያለው አደጋ እየደረሰብን ያለው ችግር እየሰራን ካለነው ወንጀል አንጻር ሲታይ እንደውም ያንሰናል። ያልሰራነው ወንጀል እኮ የለም ወንድሞቼ። ከኛ በፊት የነበሩ ህዝቦች አንዲትን ወንጀል ሲሰሩ የመጀመሪያ ወንጀላቸው በአላህ አለማመናቸው ነው። በአላህ ማሻረካቸው ነው። በአላህ ማጋራታቸው ነው። ከሽርክ ጋር ከኩፍር ጋር በአላህ ከማጋራታቸው ጋር ግን እያንዳንዱ ያለፉ ህዝቦች አንድ ከባባድ ወንጀል አላቸው። ለምሳሌ ነቢይ ሉጥ አላሁ ሱብሓነሁ ወተዓላ ሲልካቸው እያንዳንዱ ህዝብ ወደ ነቢይ እያንዳንዱ ነቢይ ወደ ህዝቦቹ ሲላክ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩ፣ ህዝቦቼ ሆይ አላህን ተገዙ፣ አላህን አምልኩ፣ በአላህ አታሻርኩ፣ በአላህ አታጋሩ። ዒባዳን አምልኮን ለአላሁ ሱብሓነሁ ወተዓላ ብቻና ብቻ አውሉ የመጀመሪያው ዳዕዋቸው ነው። የመጀመሪያው ጥሪያቸው ነው። ከዚህም ጋር የመጀመሪያ ጥሪያቸው ነው